ብዙ ተማሪ ሐምሌና ነሐሴ ላይ ሆኖ ጊዜ አለኝ እንዴ ገና ቀጣይ ዓመት 2019 ሰኔ ላይ እኮ ነው ብሔራዊ ፈተና መፈተነው ብሎ ያስባል። ድፍን አንድ ዓመት አለኝ ተረጋግቼ ቆይቼ አጠናለሁ ይላል። ቀኑ እንደ ነፋስ ሽዊልና መስከረም ይመጣል። መስከረም ላይ ቆሞ ደግሞ አሁንም ቢሆን እኮ 9 ወር አለኝ ቢያንስ ይላል። 12ኛን እየተማረ ነው፣ ግን 9ኛን 10ኛን 11ኛን አያውቀውም፣ ረስቶታል። እንደ ቀልድ ጊዜው ይሄዳል። ታህሳስ ይመጣል። አሁን 6 ወር ቀረው። በ6 ወር ወደ 100 የሚደርስ ቻፕተር ለማጥናት በጣም አስቸጋሪ ነው። ቀን ደግሞ ትማራለህ፣ በዛ ላይ ይደክመሃል፣ ፈተና ይኖርሃል፣ አሳይመንት ይሰጥሃል። እንዴት እንደምታነብ እንዴት እንደምታብቃቃው ግራ ትጋባለህ። አንድ ሴሚስተር አልቆ የካቲት ሲመጣ የቀረህ 3 ወር ብቻ ነው። አሁን ትጨነቃለህ፣ መፍራት ትጀምራለህ። ሌላው ሲከልስ አንተ ከዜሮ ጀምረህ ልታጠና ነው። ጭንቀቱ ራሱ የማጥናት ሞራልህን ግድል ያደርገዋል። ተስፋ መቁረጥ ትጀምራለህ። በቃ እኔ ይህን ፈተና አላልፍም ትላለህ። ሞዴል ስትፈተን ደግሞ ውጤትህ በጣም ዝቅ ያለ ይሆንብሃል። ኢንትራንስም ከዛ የተለየ እንደማይሆን ይገባሃል። 2019 ሰኔ ላይ የህይወትህን ወሳኝ ፈተና ትፈተናለህ። ውጤት ነሐሴ ይወጣል። የ12 ዓመት ሙሉ ልፋትህ ታርሞ ከ600 አላለፍክም ወድቀሃል ስትባል አስበው። ቤተሰብ ይጠብቀሃል። የኔ ልጅማ ያልፋል ብሎ ያምንብሃል። አንተ ግን ያንን ማድረግ አልቻልክም። ይሄ የብዙ ተማሪዎች ታሪክ ነው። ለዛ ነው እኮ ከ103 ተማሪ 4 ተማሪ ብቻ የሚያልፈው፣ 95ቱ የሚወድቀው ለዛ ነው። አብዛኛው ተማሪ የሚወድቀው ሰነፍ ስለሆነ አይደለም፣ ትምህርት አልገባ ብሎት አይደለም፣ ጊዜውን በአግባቡ ስለማይጠቀም ነው እና በፕሮግራም ስለማይመራ ስማርት በሆነ መንገድ ስለማያጠና ነው ብዙ ተማሪ የማያልፈው። እስኪ አስበው፣ አንተ ደግሞ በዚህ ክረምት ፈተና የለብህም፣ አሳይመንት የለብህም፣ ብትማር እንኳን ግማሽ ቀን ነው። ጠዋት ሄደህ ምሳ ሰዓት ትመለሳለህ። ስለዚህ 9ኛና 10ኛ ክፍልን ከዜሮ ጀምረህ ጥንቅቅ አድርገህ ብታጠና፣ በጥናት ፕሮግራም ብትመራ፣ ከዛ አጥንተህ ስትጨርስ በየቻፕተሩ ከብሔራዊ ፈተና የተውጣጣ ጥያቄ ብትሰራ የሆነ ሸክም ከትከሻ ላይ ዱብ ይልልሃል። መስከረም ላይ በኮንፊደንስ 12ኛ ክፍል ትገባለህ። የቀረህ ያላጠናኸው 11ኛ ክፍል ብቻ ነው። እሱን ደግሞ ቀን 12ኛ ክፍልን እየተማርክ ከሰኞ እስከ ዓርብ ማታ ማታ ታጠናለህ 11። ቅዳሜና እሁድ ደግሞ ቀንም ስትፈልግ ማታም 11ኛን ትጨርሳለህ። ልክ የካቲት ላይ ከ9 እስከ 12 ያለውን በሙሉ ጨርሰኸዋል። በቀረህ 3 ወር ደግሞ የረሳኸውን በሙሉ በድጋሚ ከ9ኛ ክፍል ጀምረህ ሁሉንም ትከልሳለህ። ሞዴል ፈተና፣ ያለፉ ዓመታት ኢንትራንስ ፈተናዎችን ትሰራለህ። ኢንትራንስ ላይ ደግሞ የማይቀሩትን ኮንሰፕቶች፣ ፎርሙላዎች፣ ጥያቄዎች በሙሉ በሾርት ኖት መልኩ እኛ እንሰጥህና የረሳኸውን በሙሉ ታስታውሳለህ። የምትረሳው ነገር አይኖርም። ፈተና ክፍል ስትገባ ካንተ የሚጠበቀውን ሁሉ አድርገሃል። በልበ ሙሉነት ነው ፈተና ክፍል የምትገባው። ከዛ ሰኔ ላይ 2018 ብሔራዊ ፈተናህን እንደ ተራ የክፍል ፈተና ጽድት አድርገህ ትሰራዋለህ። ነሐሴ መጨረሻ ውጤት ሲመጣ እናትና አባትህ ካንተ በላይ ይደሰታሉ፣ ይጨፍራሉ፣ ይፈነጥዛሉ። ዩኒቨርሲቲ ምን እንደምትማር፣ በትርፍ ጊዜ ምን እየሰራህ ገንዘብ እንዴት እንደምታገኝ ሁሉ ታቅዳለህ፣ ታስባለህ። ሁሉም ነገር መስመር ይዞልሃል። የምትወደውን ትምህርት ዩኒቨርሲቲ ገብተህ ትማራለህ። ይህንን ሁሉ እንድታሳካ ግን አንድ ነገር ግዴታ ነው። አሁን ይህንን ክረምት መጠቀም አለብህ። በቃ 2 ወር ቀላል አይደለም። ሐምሌና ነሐሴ ከ9ኛ ክፍል ጀምሮ ምንም ላታስታውስ ትችላለህ። ረስታው ይሆናል። ብዙ ነገር ሳይገባህ አልፎ ሊሆን ይችላል። ማትስ፣ ፊዚክስ፣ ኬሚስትሪ፣ ሂስትሪ፣ ጂኦግራፊ ትምህርቱን ሁሉ ልጠላው ትችላለህ። ግን በሚገባህ መልኩ በቀላሉ ከዜሮ ጀምሮ ከስክራች ጀምሮ የሚያስጠና ብታገኝስ? ይኸውልህ ኢንትራንስ ከ9 እስከ 12 ያለውን በሙሉ የያዘ ነው።
የ4 ዓመት ትምህርት ነው። 12ኛ ክፍል የምትማረው 11ኛ ላይ ይመሰረታል። 11ኛ ክፍል ያለው 10ኛ ላይ ጥገኛ ነው። 10ኛ ክፍል ያለው ደግሞ ከ9 ጀምሮ ባለው ላይ ይመሰረታል። እሺ የ9ኛ ክፍል ማትስ ሳይገባህ ካለፈ የ12ኛ ክፍል ማትስማ ሲኦል ነው የሚሆነው። በጣም ይከብዳል። የኬሚስትሪ መሰረትህ በትክክል ካልተስተካከለ ትምህርቱን መረዳት ሳይሆን በጭፍኑ መሸምደድ ይሆናል ስራ፣ ሸምዳጅ ትሆናለህ። ይሄ ደግሞ ፈተና ክፍል ልትረሳው ትችላለህ። ትልቁ ጥላትህ የ12ኛ ክፍል ትምህርት አይደለም። ማወቅ ያለብህ ነገር ትልቁ ጥላትህ የረሳኸው ወይም ሳይገባህ ያለፈው የቀድሞ ክፍሎች ዕውቀት ነው። የ9ኛ ክፍል የ10ኛ ክፍል። ለዛ ነው እኛ ሁሉንም ተማሪ ሰነፍም ጎበዝም መካከለኛም ከዜሮ ጀምሮ ነው የምናስጠና። ለምሳሌ በ2017 ብሔራዊ ፈተና ማትስ ላይ ከ60 ጥያቄ ውስጥ ይውላችሁ 19ኙ ከ9ኛ ክፍል፣ 18ቱ ከ10ኛ ክፍል ይወጣሉ፣ 10 ብቻ ከ11፣ 13ቱ ደግሞ ከ12ኛ ክፍል። ይሄ ማለት 37 ጥያቄ ከ9ኛና 10ኛ ክፍል ነው የሚወጣው። 23ቱ ደግሞ ከ11 እና 12ኛ። አስቡት፣ በጥያቄ ብዛት እንኳን 9ኛና 10ኛ ክፍል ይበልጣል። እሱን በማወቅ ብቻ ከግማሽ በላይ ታመጣለህ ማለት ነው። ሲቀጥል ደግሞ ከ11ኛና 12ኛ ክፍል የሚወጡትን 23 ጥያቄዎች ለመመለስ ራሱ የ9ኛና 10ኛ ክፍል ቤዝ ወይም ዕውቀት ያስፈልጋል። 9ኛና 10ኛ ክፍል በደንብ የገባው ተማሪ 11ኛና 12ኛ ክፍል በቀላሉ ይገባዋል። ሁሉም ቻፕተር ደግሞ ተያያዥ ነው። በጥልቀት ገብቼ ላስረዳችሁ እዚህ ጋር በደንብ ማወቅ ስላለባችሁ ማለት ነው። ይሄ ነው ኢንትራንስ ማለት። ለምሳሌ ላውራችሁ። ማትስ ላይ ፈንክሽን ኤንድ ሪሌሽን ቢያንስ ኢንትራንስ ላይ 5 ወይ 6 ጥያቄ ከዛም በላይ ይወጣበታል። 9ኛ ክፍል አለ ይሄ ትምህርት፣ 10ኛ ክፍል አለ፣ 11ኛ ክፍል አለ። የ9ኛ ክፍሉ ከገባህ የ10 እና የ11ዱ ቀላል ነው ይገባሃል። ስኮፑ ነው የሚሰፋው። ስታቲስቲክስ ለምሳሌ ከ5 እስከ 7 ጥያቄ ይወጣበታል። በሰንጠረዥ መልኩ ሚን፣ ሚዲያን፣ ሞድ ፈልግ ትባላለ። ቫሪያንስ፣ ስታንዳርድ ዲቪዬሽን ትባላለ። 11 እና 12 ደግሞ ስትገባ አዲስ ተርሞች ይጨምራሉ። ለምሳሌ ሚን ዲቪዬሽን ይሉሃል፣ ኳርታይል፣ ዲሳይል፣ ፐርሰንታይል ይሉሃል። ይሄ ትምህርት ግን አብዛኛው ነገር 9ኛ አለ፣ 11 ከዛ 12። የ9ኛ ክፍሉ ገብቶ ካለፈ በቃ መሰረቱን ይዘኸዋል፣ ግሪፑን ይዘኸዋል። 11 እና 12 ትንሽ ሰፋ ነው። አብዛኛው ነገር ግን ተደጋጋሚ ነው፣ አሰልቺ ነው በቃ። ጂኦሜትሪ ለምሳሌ 9ኛ እና 10ኛ ክፍል አለ። ቬክተር 9፣ 10፣ 11 አለ። ባይ ዘ ዌይ ይኸውላችሁ ይሄ ፓተርን ማትስ ላይ ብቻ እኮ አይደለም፣ ሁሉም ትምህርት እንደዚህ ነው፣ ተያያዥ ነው። ለምሳሌ ፊዚክስ ላይ በየአመቱ ካይነማቲክስ ትማራላችሁ። ካይነማቲክስ ማለት ያው ይሄ ስለ ሞሽን ማለት ይሄ ቬሎሲቲ፣ ስፒድ፣ አክሰለሬሽን ምናምን የሚሉት ሁሌ ያለ በየአመቱ ካስተዋላችሁ። ኢንትራንስ ላይ ደግሞ ከ8 እስከ 10 ጥያቄ ይወጣበታል ይሄ ቻፕተር ማለት ነው። 9ኛ ክፍል 10፣ 11፣ 12 አራቱም አመት ላይ አለ ትማሩታላችሁ። ይኸውላችሁ የ9ኛ ክፍሉ ቤዚክ ሞሽን ነው የምትማሩት። 10ኛ ክፍል ሰፋ ይላል፣ 2D ሞሽን ምናምን ያረጉታል። 11 እና 12 ፕሮጀክታይል ሞሽን፣ ግራቪቴሽናል ምናምን ይጨምሩበታል። የሆኑ ኮንሰፕቶች ጨመር አድርገው ያስተምሩሃል። ዳይናሚክስም እንደዛው ነው። ይኸውላችሁ ኢንትራንስ ላይ ቢያንስ 5 ጥያቄ ይወጣበታል ይሄ ስለ ፎርስ ምናምን። 9፣ 10፣ 11 ትማሩታላችሁ። ማግኔቲዝም፣ ኤሌክትሮማግኔቲዝም 10 እና 12 አለ። ሁልጊዜ በየአመቱ ያሉ ተመሳሳይ የሆኑ ግን እየሰፉ የሚሄዱ ቻፕተሮች ናቸው። አንተ 9ኛና 10ኛ ክፍል ላይ ያለው ትምህርት ከገባህ 11ኛና 12ኛ ክፍል ያለው ይገባሃል። ትንሽ ነው አሰፋም። ለምን መሰረት አለ። ኢንትራንስ በጣም ቀላል ይሆንልሃል። ይኸውላችሁ በቀላል ምሳሌ ላስረዳችሁ። ህንፃ ሲሰራ በጣም ወሳኙ ነገር ፋውንዴሽኑ ነው፣ መሰረቱ ነው። መሬት ውስጥ ተቆፍሮ የሚቆመው መሰረቱ የህንፃው ፋውንዴሽን ጠንካራ ከሆነ ህንፃው የቱንም ያህል ቢረዝም ቀጥ ብሎ ለዘመናት ይቆማል፣ መቼም አይወድቅም። ተግባባ? የ9ኛና የ10ኛ ክፍል ትምህርት ፋውንዴሽን ነው፣ መሰረት ነው። እሱ ከገባህ የ11ዱን የ12ቱን የዩኒቨርሲቲውን ከፈለክ መጨመር ትችላለህ። ቀላል ነው። ለኬሚስትሪም እንደዛው ነው። ባይዘው አቶሚክ ስትራክቸር ለምሳሌ 9ኛና 11ኛ ክፍል አለ። ቦንዲንግ 9ኛና 11ኛ ክፍል በቃ ተያያዥ ናቸው። ይኸውላችሁ የሶሻል ትምህርት ደግሞ ማለት ፓተርኑ ራሱ ግልጽ ነው። ለምሳሌ ሂስትሪ፣ ጂኦግራፊ፣ ሞስት ኦፍ ኢኮኖሚክስ ማለት ነው። እነዚህ በሙሉ 9ኛ ክፍል የተማርከውን ራሱን 11ኛ ክፍል ያመጡልሃል፣ ግን ስኮፑ ሰፋ ይላል። 10ኛ ክፍል ያለውን ትምህርት ራሱን 12ኛ ክፍል ያመጡልሃል። ታይትሉን ሁሉ አንዳንዴ አይቀይሩት፣ ግን ሰፋ ያደርጉታል።
ለዛ ነው በዚህ ክረምትኛ 9ና 10ን ጽድት አድርገህ ገብቶ መጨረስ አለብህ የምንለው። እኛም ከሐምሌ 13 ጀምሮ በዚህ ክረምት ዓላማችን እናንተን 9 10ን ጥንቅቅ አድርገን ማስጨረስ ነው። ባይ ዘ ዌይ ከ9 እስከ 12 የሚገናኙትን ቻፕተሮች አገናኝተን ጨምቀን እናጥናቸው ብንል ይውላችሁ። ለምሳሌ ማትስ 28 ቻፕተር አይደል? ከ9 እስከ 12 ያለውን ግን ብታገናኙት ኮኔክት ብታረጉት 10 ቻፕተር ይወጣዋል። ቀጣይ ዓመት ባይ ዘ ዌይ ስንከልስ 3 ወር ሲቀረን እንከልሳለን። ሁሉንም ከ9 እስከ 12 ያለው ኮኔክት አድርገን ነው የምንከልሰው። እንደዚህ ነው የሚያጠራው። በቃ ባይ ዘ ዌይ እንዲህ አሳጥረን ነው የምንከልሰው። አሁን ግን ድፍን 1 ዓመት አለን። ስለዚህ እያንዳንዱን ነገር በታትነን ማጥናት እንችላለን ጊዜ ስላለን። ስለዚህ ሳይገባችሁ የሚያልፍ ነገር የለም። ከ9 ከ10 ማትስ የማስጠናችሁ ነው የራሴ ነኝ። ባይ ዘ ዌይ ያው እንዴት እንደማስጠና ለማወቅ ከፈለጋችሁ አንድ ቻፕተር በነፃ ፊውቸር ኤክስ አፕሊኬሽን ላይ ገብታችሁ ፊዚክስ ብትሉ፣ ኬሚስትሪ፣ ባዮሎጂ፣ ሂስትሪ፣ ጂኦግራፊ፣ ኢኮኖሚክስ እያንዳንዱ መምህር ከኔ በላይ ደግሞ ታለንትድ ነው በዛ ትምህርት ማለት ነው። ማየት ይቻላል። እንግሊሽ እና ኤስኤቲ ከስክራች ወይም ከዜሮ ጀምረን ነው የምናስተምራችሁ። ምንም አያውቁም ብለን ነው የምንጀምረው። ኤስኤቲ እና እንግሊሽ ከዚህ ክረምት ጀምረን ነው የምንዘጋጀው። ባይ ዘ ዌይ በቃ ለኢንትራንስ የሚያስፈልገውን ትምህርት በሙሉ ብልት ጥጥት ነው የምናደርገው። ተግባባን? የክረምት ዝግጅታችን ምን ይመስላል ካላችሁ አሳጥሬ ቶሎ ቶሎ ልንገራችሁ በውስጡ ምን ምን እንዳለው ማለት ነው። የጥናት ፕሮግራም አለን። የመጀመሪያው ነገር ሐምሌ 13 የጥናት ፕሮግራማችን በይፋ ይጀምራል። ጳጉሜ 1 እንጨርሳለን። 9ንም 10ንም ነው የምናጠናው። በ50 ቀን ውስጥ እንጨርሳለን። በቀን ከ3 ሰዓት እስከ 5 ሰዓት ከመደባችሁ በቂ ነው። የቀረውን ሰዓት ማረፍ ትችላላችሁ፣ መዝናናት ትችላላችሁ። እኛ ዛሬ ይህንን አጥና፣ ይህንን ያህል ሰዓት ብታጠና ይበቃሃል እንልሃለን። አንተ ጨመር አድርገህ ማጥናት ትችላለህ። እንደዛ ብታደርግ አሪፍ ነው። ቶሎ ከገባህ ደግሞ የምታውቀው ከሆነ ቶሎ ጨርሰህም ማረፍ ትችላለህ። ከዛ ኖት እንሰጣችኋለን ከጥናት ፕሮግራሙ በኋላ። ኖቱ የተዘጋጀው ከቴክስት ቡክ ለርኒንግ ኮምፒተንሲ በመነሳት ነው። ለርኒንግ ኮምፒተንሲ ማለት አንድ ተማሪ ይሄን ቻፕተር አውቆታል፣ ብቁ ነው ለመባል ይሄን ማወቅ አለበት ብሎ ቴክስት ቡካችሁ ሁሌ ዩኒቱ መጀመሪያ ላይ የሚያስቀምጠው ማለት ነው። እሱን እንይዛለን። ከዛ ለርኒንግ ኮምፒተንሲውን ከኢንትራንስ ጥያቄ ጋር እናገናኘዋለን። ስለዚህ ኢንትራንስ ላይ ያለውን የትኛውንም ጥያቄ በሙሉ እንድትመልሱ አድርገን ነው ኖቱን ያዘጋጀነው። አንድ ተማሪ ቴክስት ቡክ ከፍቶ ማጥናት ከዚህ በኋላ አይጠበቅበትም ማለት ነው። የኛ ኖት ሁሉንም ነገር ይዟላ። ቴክስት ቡኩንም ኢንትራንስ ላይ ያለውንም ጥያቄ አያይዞታል። ደግሞ ኖታችን ከስከዛሬው ደግሞ ለየት የሚያደርገው እንግሊዘኛ ለሚያስቸግራችሁ ተማሪዎች ኮንሰፕት በደንብ እንዲገባችሁ ኖቱን እዛው በአማርኛ ከፈለጋችሁ በኦሮምኛ ቀይራችሁ ማጥናት ትችላላችሁ። ያልገባችሁን ፓርት ማለት ነው። ይኸውላችሁ አንድ ነገር ልንገራችሁ። ባይ ዘ ዌይ ቻይና፣ ጃፓን፣ ጀርመን ከማንም በላይ በቴክኖሎጂ በሳይንስ እንዲሰለጥኑ ያደረጋቸው አንድ ነገር በራሳቸው ቋንቋ ሳይንስ መማራቸው ነው። ፊዚክስን፣ ኬሚስትሪን፣ ባዮሎጂ በሙሉ በራሳቸው ቋንቋ ነው የሚማሩት። የሁሉንም ትምህርት ጽንሰ ሐሳብ ወይም ኮንሰፕት በቋንቋቸው የሚያስረዳቸው ስላገኙ ቶሎ ይገባቸዋል። በቃ ስለዚህ ትንታኔው፣ ማብራሪያው፣ ኮንሰፕቱ አንተ ደግሞ በእንግሊዘኛ አልገባ ካለ ግዴታ እኮ አይደለም፣ መጨነቅ የለብህም። እዛው በአማርኛ ወይም በኦሮምኛ እናስረዳሃለን ኖቱ ላይ ማለት ነው። እዛው ይተረጉምልሃል። አንድም ሳይገባህ የሚያልፍ ነገር የለም ማለት ነው። ስለዚህ አይምሮ ውስጥ ፋውንዴሽን ይኖራል፣ ዕውቀት ይኖራል። ከዛ ደግሞ ኖቱን በራሳችሁ ስታጠኑ እንዳትቸገሩ፣ እንዳይከብዳችሁ ጋይዳንስ ያስፈልጋችኋል። የሆነ የሚያስረዳችሁ የሚረዳችሁ ያስፈልጋል አይደል? ስለዚህ ኖቱን በቀላሉና በሚገባ መልኩ እያብራራ የሚያስረዳ ቪዲዮ አለ። ቪዲዮውን የሰሩት ቅድም ያልኳችሁ ምርጥ መምህሮች ናቸው። ማትሱን እኔ እሰራዋለሁ፣ ሌሎቹን ትምህርቶች ደግሞ እነሱ ይሰሩታል። ሁሌ ኖቱ መጨረሻ ላይ ደግሞ ከኢንትራንስ፣ ከሞዴል፣ ከፓይለት ፈተና የተውጣጣ ጥያቄ አለ በዛ ቻፕተር። እሱን መጀመሪያ በራሳችሁ እንድትሰሩ እናደርጋለን። ራሳችሁ ትሰራላችሁ አጥንታችሁ ስጨርሱ። ከዛ ደግሞ ስጨርሱ እኛ ጋር አብረን በቪዲዮ ከነመልሱ እያብራራንላችሁ እንሰራዋለን ማለት ነው። ሁሌም ዛሬ በተማራችሁት ዙሪያ ደግሞ ነገ ፈተና ይኖራል። ለምሳሌ ሰኞ አጠናችሁትን ማክሰኞ ትፈተኑታላችሁ። በሳይንስ ባይ ዘ ዌይ ስፔስድ ሪፒቲሽን ይባላል። የተማራችሁትን በደንብ ውስጣችሁ እንዲቀር ሎንግ ተርም ሚሞሪ ውስጥ የረጅም ጊዜ ማስታወስ አቅም ውስጥ እንዲቀመጥ በማግስቱ እንፈትናችኋለን። ትላንት ያጠናችሁትን ለምሳሌ ሰኞ ግሬድ 9 ኬሚስትሪ ዩኒቷን አጥንተን ብንጨርስ
ማክሰኞ ደግሞ ግሬድ 9 ማትስ ዩኒት 1 እናጠናለን ለምሳሌ። እሱን ስንጨርስ ማትስን ስንጨርስ የትላንቱን ኬሚስትሪ እንፈተናለን። ተግባባን? ፈተናው ደግሞ ሙሉ ለሙሉ ከኢንትራንስ የተውጣጣ ነው። ከዛ በማግስቱ ግሬድ 9 ባዮሎጂ ዩኒት 1 እናጠናና የትላንቱን ማትስ ደግሞ ዛሬ በፈተና መልኩ እንፈተናለን። ለሶሻልም እንደዛ ነው የምናደርገው። ሁልጊዜ ጥናት አለ፣ ሁልጊዜ ፈተና አለ። መዘናጋት የሚባል ነገር የለም። በዚህ ክረምት ገና ካሁኑ ሳታውቁት ኢንትራንስን ጥያቄዎቹን መለማመድ ማወቅ ትጀምራላችሁ። የፈተና ማይንድ ሴት ይኖራችኋል። አትደነግጡ። ሁሌ እሁድ ደግሞ ኢንግሊሽና ኤስኤቲ ነው የምናጠናው። በተቻለን አቅም ኢንግሊሽ ግራመር በደንብ እናጎብዛችኋለን። ኤስኤቲ ላይም ከዜሮ ጀምረን መሰረት እናስይዛችኋለን። ባይዛዌ ኢንግሊሽ ፈተናችሁ ደግሞ ግራመር ብቻ አይደለም። ፓሴጅ አለው አይደል? ወይም ምንባቦች አሉት። አንድ ሁለት ምንባብ አለው። ስለዚህ ፓሴጅ ስትራቴጂ እንማራለን። ለምን? ኢንትራንሳችሁ ላይ የሚወጣው እንደዛ ስለሆነ። እንዴት ነው በብልጠት የምትሰሩት ፓሴጅ የሚለውን እናያለን። ፓራግራፍ ኮሄረንስ፣ ሴንቴንስ ኮምፕሬንሽን፣ ሁሉንም ነገር እንዳሰሳለን ከግራመር በተጨማሪ። ኤስኤቲ ራሱ ማለት ነው። ኤስኤቲ ታውቃላችሁ፣ ግማሹ እንግሊሽ ነው፣ ግማሹ ማትስ ነው። ወይም ሎጂካል እና አናሊቲካል ፓርት አለው አይደል? ሁለት ፓርት ነው ያለው። ሁለቱንም ፓርት እንድትሰሩ ቀላልና ስማርት የሆኑ መንገዶችን እናሳያችኋለን። በሁሉም ትምህርት ነው የምላችሁ፣ ኮንፊደንሳችሁ ይጨምራል። ልክ ክረምቱን ስንጨርስ ትምህርት ብቻ አናስተምራችሁም። በነገራችን ላይ ይኸውላችሁ፣ በእኛ ፕሮግራም እያጠናችሁ ከሆነ አይምሯችሁ መፍታታት አለበት። ሁልጊዜ ሲሪየስማ መሆን የለብንም አይደል? ስለዚህ አርብ ፊልም እንጋብዛችኋለን። ፊልም እንግሊዘኛ፣ በተለይ እንግሊዘኛ ፊልም ከሆነ እንግሊዘኛ የመስማት አቅማችሁን ያሻሽሏል። ባይዘው እኔ እንግሊዘኛ የመስማት አቅሜን ያሻሻለው ፊልም በማየት አይምሯችሁን ራሱ ያሰፋዋል። በጣም የሚያዝናኑ፣ የሚያስተምሩ፣ የሚያስገርሙ ድንቅ የሆኑ ፊልሞችን እንጋብዛችኋለን አርብ። ማክሰኞ ደግሞ ለህይወታችሁ የሚጠቅሙ ዶክመንታሪዎችን፣ ፖድካስቶችን እንጋብዛችኋለን። ህይወት እኮ ትምህርት ብቻ አይደለም፣ ግን አጥንተ ስትጨርስ የሚጠቅምህን ነገር እንሰጣችኋለን። ለምን ይጠቅመኛል ካልክ፣ ለነገ ለስራህ፣ ለገንዘብህ፣ ከሰዎች ጋር ለሚኖርህ ግንኙነት፣ ለህይወትህ ራሱ ይጠቅማችኋል። ተግባብተናል? እሁድ ደግሞ 10 የኤስኤቲ ጥያቄ እንጠይቃችኋለን። ቀድመው በትክክል ለሚመልሱ ተማሪዎች ካርድ እንሸልማለን። በቃ ይሄ ደረቅ የሆነ የጥናት ፕሮግራም ብቻ አይደለም የሚኖረን። ተግባብተናል? አጥና ተፈተን ምናምን ብቻ አይደለም። በሲሪየስ አብረን እናጠናለን፣ እንፈተናለን። ስንጨርስ ደግሞ አብረን ፈታ እንላለን። በየቀኑ እንዳትዘናጉ፣ ዲሲፕሊን እንዲኖራችሁ ጧትና ማታ መልእክት እንልክላችኋለን። አንዳንድ ተማሪ እኛ ጧትና ማታ የምንለቀውን መልእክት ማነቃቂያ ሊመስለው ይችላል። አይደለም፣ ተስፋ የቆረጠን ባይዘው። አንዳንዴ እኮ ማጥናት ይሰለቻል፣ ባይዘው ማጥናት ይደክማል፣ ይደብራል፣ የፈለገ ጎበዝ ብትሆን ራሱ። ስለዚህ እንዳትዘናጋ ዓላማህን እናስታውስሃለን። ከዛ ወደ ሙድህ ተመልሰህ ታጠናለህ፣ ትበረታለህ፣ ትጠነክራለህ። ያው ዓላማህ የነገ ህይወትን መቀየር ነው፣ እናውቃለን አይደል? ለቤተሰብ ኩራት መሆን ትፈልጋለህ። አንተን እዚህ ደረጃ ላይ ለማድረስ ብዙ ዋጋ የከፈለ አባትህ ወይ አባትሽ አለ አይደል? 12 ዓመት ዋጋ የከፈለች እናትሽ በውጤትህ ወይም በውጤትሽ ማስደሰት ትፈልጋለህ አይደል? ያንን እንድታሳኩ ደግሞ እኛ እንደ መምህር፣ እንደ ታላቅ ወንድም ሁልጊዜም ከጎናችሁ እንሆናለን። ባይዘዌ አንዴ የፊውቸር ኤክስ አባል ከሆንክ አንፋታህም። በአይምሮህ ያሰብከውን ውጤት እስክታገኝ ድረስ አንላቀቅም። አንተ ግን አሁን ወስን። አንድ ውሳኔ ህይወትን እስከ መጨረሻው ይቀይረዋል። ይሄንን ክረምት በፍጹም አላባክነውም። ምርጥ አድርጌ እጠቀምበታለሁ። በፕሮግራም አጠናለሁ፣ ፈተና እፈተናለሁ፣ ብዙ ጥያቄ እሰራለሁ። መስከረም ስገባ ቀለል ብሎኝ ሳልጨናነቅ 12ኛ ክፍልን እማራለሁ፣ ማታ 11 እከልሳለሁ ካልክ አሁን ወስን። የሚያመነታ ሰው የትም አይደርስም። ባይዘው ካለፈ በኋላ ነው የሚቆጨው። ወይኔ እንዲህ ባደርግ ኖሮ አልወድቅም ነበር ይላል። ቆራጥ ከሆንክ ግን ታሪክ ትሰራለህ። ይሄ ክረምት ያንተ ስኬት ማስጀመሪያ ነው። ፊውቸር ኤክስ አፕሊኬሽን ስልክ ላይ ጫን አሁኑ። ከዛ በነፃ የጥናት ፕሮግራሙን፣ ኖቱን፣ ቪዲዮውን፣ ፈተናውን ሁሉ፣ ጌሙን ሁሉ አፕሊኬሽን ውስጥ ግባና እውነትም ውጤታማ ያደርገኛል ካልክ ካመንክበት እዛ አፕሊኬሽኑ ላይ ፊት ለፊት አሁን እንዴት ልጀምር የሚለውን ምልክት ንካው። እዛ ላይ የሚያስረዳ ቪዲዮ አለ። እንዴት እንደምትመዘገብ፣ እንዴት እንደምትከፍል ኤቭሪቲንግ ያስረዳሃል። ወዲያውኑ እሱን አይተህ አብረህን ጀምር። ሐምሌ 13 የጥናት ፕሮግራማችን ይጀምራል። በፊውቸር ኤክስ እንገናኝ። የተማሪዎች ተደጋጋሚ ጥያቄ፣ አንደኛ
ለክረምት ከከፈልኩኝ በኋላ ለበጋም ክፈል እባላለሁ ወይ? በፍጹም አትባልም። አንዴ ከፍለህ የፊውቸርኤክስ አባል ከሆንክ ቀጣይ ዓመት 2019 ኢንትራንስን ተፈተነህ እስክትጨርስ ድረስ ደግመህ አትከፍልም። ሁለተኛ የጥናት ፕሮግራም የሚጀምረው ሐምሌ 13 ነው። ይህንን ቪዲዮ ዘግይቼ ካየሁትስ? በመዘግየትህ በጣም አዝናለሁ። እኩል አብረህን ብትጀምር ጥሩ ነበር። ነገር ግን ዘግይተህ ከመጣህ ወዲያውኑ ወስንና ተቀላቀለን። ከዛ ምን ታደርጋለህ መሰለህ? ከመጀመሪያው ጀምረህ እያጠናህ እኛ ጋር ለመድረስ ሞክር። እኛ ጳጉሜ ስንጨርስ ያመለጠህን ወይም የቀረህን ፓርት እንድታጠና ቀን እንሰጥሃለን። የበጋውን ወዲያው ስለማንጀምር እረፍት እንሰጣችኋለና። ሶስተኛ በየትኛው ካሪኩለም ነው የምናጠናው? ትምህርት ሚኒስቴር ብሔራዊ ፈተናችሁን በሚያወጣበት ካሪኩለም ነው የምናስጠናችሁ። ይሄ ማለት ከ9ኛ እስከ 12ኛ ክፍል ድረስ በአዲሱ ካሪኩለም መሰረት እናጠናለን። ኢንደ ሚን ታይም ግን ትምህርት ሚኒስቴር ሐሳቡን ቢቀይር እኛም ትምህርት ሚኒስቴር እንዳለው ድጋሚ እናስጠናችኋለን ማለት ነው። ግን ኦብቪየስሊ በአዲሱ ካሪኩለም ስለሆነ ምንም አታስቡ፣ መረጃ እንከታተላለን፣ አብረን እንዘጋጃለን። ይህን ቪዲዮ ጨርሳችሁ እስከ መጨረሻው ላያችሁ በሙሉ ህልማችሁ እንዲሳካ እመኝላችኋለሁ። በፊውቸርኤክስ የክረምት ዝግጅት እንገናኝ። ኢንትራንስን ብቻ አይደለም የነገ ህይወትህን ከዚህ ክረምት ጀምረህ ትቀይረዋለህ። ወስንና ጀምር። ቸር ቆዩልኝ። አመሰግናለሁ።